በአብይ ጾም ከበሮ ለምን አይመታም? በመጀመሪያ እናት ቅድስት ቤተክርስቲያን የሥርዓት የቀኖና ባለቤት ናት። ለምሳሌ በዘመነ ጽጌ አገልግሎቱ ልዩ ነው። በዘመነ ስብከት አገልግሎቱ ልዩ ነው። በዘመነ ትንሣኤም በሰሙነ ሕማማትም ለየት ያሉ አገልግሎቶች ይፈጸማሉ። እንደዚሁ በአብይ ጾም ከበሮ ለምን አይመታም የሚለውን ስናይ ከበሮ፣ ጸናጽል በተጨማሪ አጽህሶ፣ ሽብሻቦ፣ ማጨብጨብ የደስታ መገልገያ ስለሆኑ በአብይ ጾም በብዛት አገልግሎት ላይ አይውሉም። ለምን? የደስታ ጊዜ መገልገያ ናቸው ብለናል። እና አገልግሎቱ እንዴት ይካሄዳል ካል የአብይ ጾም አገልግሎቱ የሚከናወነው አንደኛ በግዕዝ ነው። በብዛት ዜማዎቹ ግዕዝ ናቸው። ሌላው ደግሞ በቁም ዜማ ወይም ደግሞ በጥሬ ዜማ፣ በዝማሜ፣ በመቋሚያ ያው ደግሞ እንግዲህ በዘንግ ማለትም ይቻላል። አገልግሎቱ የሚከናወነው በመቋሚያ በዘንግ ነው፣ በዝማሜ። ይህን ብቻ ሳይሆን በአብይ ጾም ጸናጽልና ከበሮ፣ አጽህሶ ወይም ሽብሻቦ ጭብጫቦ ብቻ ሳይሆን በአብይ ጾም ተርላ ደስታ አይደረግም። ተርላ ደስታ፣ ሳቅ ያለበት ዋዛ ፈዛዛ አልፎ ተርፎ በአብይ ጾም ትልቅ ድግስ አይደረግም፣ ክልክል ነው። በተጨማሪ የአብይ ጾም መዝሙርም በበገና ነው። መዝሙሩ በበገና ነው እንጂ በከበሮ መዝሙር የለም። በመቼ? በአብይ ጾም። በብዛት አገልግሎቱም በአብይ ጾም ሰዓታት፣ ስብሐተ ነግ፣ ጾመ ድጓ ምዕራፍ ነው። የምህላ ወቅት ነው። ለምን የሚለውን ስናይ በአብይ ጾም ጊዜያቱ የሐዘን ጊዜ ነው፣ የሱባኤ ጊዜ ነው፣ የንስሐ ጊዜ ነው። ለዚህ ነው ከበሮ፣ ጸናጽል፣ ሽብሻቦ የተከለከለው። ቢቻልማ በአርምሞ ነበር የሚጾመው። እንደ አባቶቻችን ኢየሱስ ክርስቶስ አርምሞ ይዞ ገዳም ገብቶ ነው ከቆመ ሳይቀመጥ፣ ከዘረጋ ሳያጥፍ፣ ሳይበላ ሳይጠጣ ነው የጾመው። አባቶቻችን ባህታውያንም በገዳም ትንሽ እየቀመሱ በአርምሞ ይጾማሉ። ነገር ግን በዘመነ ልደት፣ በዘመነ ትንሣኤ ያው እነዚህ አገልግሎቶች ይጀምራሉ ማለት ነው። በአብይ ጾም እዝል ቅዳሴ አይቀደስም። ቅዳሴው ምንድነው? በግዕዝ ነው የሚቀደሰው። እና የቅድስት ቤተክርስቲያንን ሥርዓት ማወቅ ጥሩ ነውና አንዳንድ ሰዎች ለምን ከበሮ አይመታ ምናምን ይላሉ። በዜማ ነው፣ በዝማሜ ነው፣ በመቋሚያ ነው። አባቶቻችን የቅዱስ ያሬድ በረከት በሁላችን ላይ ይደርብን። አመሰግናለሁ።